በባል የመጀመሪያው ነገር እንዴት ነው ባለሀብት የምሆነው ብለ ራስን ጠይቅ። ማስተዋል ነው። ገንዘብ ከየት ይመጣል? ማን ፕሪንት ያደርገዋል? ማን ብዙ ገንዘብ አለው ብለ ስትጠይቅ የተደበቀ ዕውቀት ታገኛለህ። የመጀመሪያው ያንተን ገንዘብ የሚያበዛል ነገር ያንተ ገንዘብ የሚሄድበትን አቅጣጫ ማስተዋል ነው። በቀጣይ ከኪሲ ገንዘብ አውጥተህ የሆነ ዕቃ ስትገዛ የሆነ አገልግሎት ስትጠቀም እንዴት አድርገው ከኪሴ ገንዘብ አውጥተው ሊወስዱብኝ ቻሉ ብለህ ጠይቅ። ሰዎች ገበያ ውስጥ አንተን አሳምነው ከአንተ ኪስ ውስጥ ገንዘብ ይወስዳሉ። መርካቶ ብትሄድ ገንዘብን ከኪስ የሚያስወጡ ብዙ ነጋዴዎች አሉ። ቦሌ 22 ብትመጣ በርካቶች ገንዘብን ይቀበሉብሃል። ስንት ጊዜ ገንዘብን በተንከ ወንድሜ? ለፍተ ሮጠ ደክመ ቀንና ሌሊት ሰርተ ጉልበትን አባክነ ያገኘውን ገንዘብ የሆኑ ሰዎች አንተን አሳምነው ካንተ ኪስ ውስጥ ወሰዱ። በቀጣይ ቡና ቤት ስትገባ እንዴት እዚህ መጣው ብለህ ጠይቅ። ለምንድነው እዚህ ቦታ የመጣሁት ብለህ ጠይቅ። የጓደኛ ቤት ስለሆነ ነው? ከስራ ቦታ ቅርበት ላይ ስላለ ነው? ቡናቸው ስለሚጣፍጥ ነው? ሶሻል ሚዲያ ላይ ማስታወቂያቸውን አይቼ ነው? ለምን መጣው እዚህ ሆቴል? ለምን መጣው እዚህ ሞል? ለምን መጣው እዚህ ቡቲክ በልና ጠይቅ። ቆም ብለህ ገንዘብን እያወጣ ለምን እንዳወጣ ትንንሽ ጥያቄዎችን እየጠየቅ መማር ብትችል ትልልቅ የቢዝነስ ዕውቀቶችን ታገኛለህ። አይገርምህም? ትልቁ የቢዝነስ አስተማሪ አፍንጫ ስር ነው ያለው። ከተማ ውስጥ የሚካሄደውን ነገር ልብ ብለህ አስተውል። እነማን ቢሊየን እንደሚሰሩ፣ እነማን ሚሊየን እንደሚሰሩ፣ እነማን አዳዲስ የቴክኖሎጂ ቢዝነስ እንደሚነዱ፣ እነማን ስልጣን እንዳላቸው አስተውል። የምታገኛቸው የቢዝነስ ሚስጥሮች ገንዘብ እንድታድግ ይረዱሃል። እንዴት ነው ከዚህ ኮፊ ሾፕ ጋር የምወዳደር ገንዘብ የማገኘው ብለህ ስትጠይቅ አንበሶች ያወቁትን የስኬት ጥበብ ማጥናትና ማወቅ እጅግ በጣም ይጠይቃል። ሌላኛው እንደ አንበሳ ስኬታማ ለመሆን በዙሪያ የሚሆኑ ነገሮችን ማስተዋል አለ። ምንድን ነው እየተፈጠረ ያለ? የዛሬ 3-4 ዓመት መሄጃ የሌለኝ ግራ የተጋባው ሰው ነበሩ። ኢንተርኔት ላይ አንድ ጌሪ ቬይነርቻክ የሚባል ሰውዬ በሶሻል ሚዲያ እንዴት ገንዘብ እንደሚሰራ ሲያወራ ሰማሁኝ። ቲክቶክ የሚባል አፕ ኢሮፕና አሜሪካን ውስጥ ዝነኛ ነበረ። እኛ ሀገር ገና ያቆጠቁታል። ያኔ አይፎን ስልክ ከእጄ ሲገባ ጌሪ ቪ በሰጠኝ ምክር አማካኝነት እንዴት ቲክቶክ ላይ ኮንቴንት ክሬት ማድረግ እንዳለብኝ ስላወቅኩኝ እዚህ ቦታ ደርሻለሁ። ዘመኑ ተቀየረ። ድሮ ቴሌቪዥን ነበረ፣ ሬዲዮ ነበረ። አሁን ግን ሶሻል ሚዲያ ላይ ነው ጨዋታው ያለው። ይሄንን ነገር አስቀድመው ያወቁ ሰዎች አስቀድመው ያሸንፋሉ። ሌላኛው ሀብትና ስኬትን ለማግኘት እጅግ በጣም ወሳኙ ነገር በዙሪያ ያሉ ሰዎች ናቸው። አንተ በዙሪያ ያሉ 5 ሰዎች አማካይነ የሚባለውን ምክር ሰምተዋል፣ ግን ተግብረዋል? አልተገበርክም። ጓደኞችን ያቸው የሚያወሩት ስለ ፍርሃት ነው፣ የሚያወሩት ስለ ኑሮ ውድነት ነው። እነዛ ሰዎችን እያደመጥክና እየሰማ እንዴት ነው እንደ አንበሳ ስኬታማ ልትሆን የምትችለው? ወንድሜ በፍጹም ልትሆን አትችልም። በዙሪያ ያሉ ሰዎች እንደ አንበሳ ትልቅ የሆነ እይታ ያላቸው ሊሆኑ ይገባል። እምነታቸው ትልቅ፣ ዓላማቸው ግዙፍ፣ ስራቸው የሚያስቀና፣ ዲሲፕሊናቸው ትክ የሌለው ካልሆነ በስተቀር መደበኛ ሰዎችን እየሰማ ትልቅ ቦታ ልትደርስ አትችልም። ወደ ስኬታማ ሰዎች ስትቀርብ ወደ ገንዘቡ ምንጭ ትቀርባለ፣ ወደ ዕውቀታቸው ትቀርባለ፣ ወደ ዓላማቸው ትቀርባለ። እቤት አትቀመጥ፣ ተኝታ አትባል። ሶሻል ሚዲያ ላይ ዝም ብለህ ስክሮል እያደረግ አትባክን። ዜና እየሰማ ለበጎች የሚሰጠውን ዕውቀት ወደ ውስጥ አግብተህ አትጥፋ። ወንድም ያንተ አንበሳ ነህ። አንበሳ ደግሞ ከአንበሶች ጋር ይውላል። እነማን ጋር ነው የምትውሉ? እነሱ ምን ያደርጋሉ? ቤት መቀመጥ ምንም አይጠቅምም። ወደ ቤተክርስቲያን ሰዎች ካሉ ሂድ። ወደ ስልጠና ቦታ ሰዎች ካሉ ሂድ። የሆነ ባዛር ላይ ሰዎች ካሉ ሂድ፣ ተገናኝ። አንድ ታሪክ ልንገር። አንድ ቀን በእኔ ሬስቶራንት አንዲት ሴት ወንድ ልጇን ይዛ መጣች። ወጣት ነች፣ ግራ ገብቷታል። ቢዝነስ ለመጀመር ፈልጋ ገንዘብ የላትም። ወደ እኔ ቀረበችና እባክህ ማን ያዘዋል እሸቱ፣
እርዳኝ ችግር ላይ ነኝ ብላ ጠየቀችኝ። ይህች ሴት ታሪኳን ስሰማ ልቤ ተነካና ምን አልኳት? 7ኛው ዙር የግሩፕ ኮቺንጋችን ይጀምራል። እጅግ በጣም ብዙ ብር ከፍለው ብዙ ሰዎች ይሳተፋሉ። እዛ ውስጥ መሳተፍ ከቻልሽ 1 ትምህርት ትማሪያለሽ፣ 2 የሚገራርሙ ሰዎችን ታገኛለሽ ብዬ መከርኳት። ትምህርቱን ተምረን ስንጨርስ ወደ 40 ምንጭ ለሪትሪት ሄድን። በ4 ቀን ቆይታ ሁል ጊዜ ተሳታፊዎቹ ሊተኙ ሲሉ ታሪካቸውን እንዲያጋሩ እናደርጋለን። እሷ በደረሳት ክፍል እያለቀሰች የህይወቷን መከራ ለተሳታፊዎች ነገረቻቸው። ልጇን ማሳደግ እንደከበዳት፣ ቢዝነሷን ለመጀመር ፈልጋ ገንዘብ እንዳነሳትና እጅግ በጣም ፈተና ውስጥ እንዳለች ስትነግራቸው የሚያደምጧት ሰዎች ልባቸው ተከፈተ፣ ውስጣቸው አዘነ፣ ሐሳብ ሰጧት። ከሐሳብም አልፈው ለሷ ቢዝነስ ማስጀመሪያ የሚሆን ገንዘብ አዋጥተው በዚህ ሰዓት ልጅቱ ቢዝነሱን ጀምራ እየኖረችው ነው። ምን ስላደረገች? ከቤቷ ወጣች፣ ካልጋዋ ተነሳች፣ ሰዎችን አገኘች፣ ታሪኳን ተናገረች፣ ወደ ገንዘቡ ወደ ስኬቱ ቀረበች። አንተ ግን ቁጭ ብለህ ስለ ኑሮ ውድነት እያወራክ ነው፣ እያዛጋክ ነው። ወንድሜ መንገድ አለ። አማራሪ በጎች ናቸው፣ የሚፈሩት በጎች ናቸው። አልጋቸው ላይ ተኝተው የሚውሉት በጎች ናቸው። ስለ ታሪካቸው ማውራት የሚፈሩት በጎች ናቸው። አንበሶች አይፈሩም፣ ያምናሉ። አንበሶች ደፋር ናቸው። አንበሶች ሰዎች ጋር ይሄዱና እጃቸውን ይጨብጣሉ። አንበሶች ከሰዎች ጋር ኮኔክት ያደርጋሉ። አንተ ከማን ጋር ነው ኮኔክት የምታደርገው? የአንበሳ መረጃ ለማግኘት እንደ አንበሳ እይታ ያላቸው ሰዎች እነሱ መሃል መግባት፣ እነሱን ማድመጥ፣ ከነሱ ጋር ወክ ማድረግ ይገባሃል። ብዙዎቻችሁ መሆን የምትፈልጉበት ክፍል ከናንተ ያነሰ እውቀት ያላቸው፣ ገንዘብ ያላቸው፣ እይታ ያላቸው ሰዎች ጋር መሆን። ሲያወሩ ስትሰማቸው እኔማ ከአካሌ ይሻላለሁ ብላችሁ ኢጓችሁን ማሳጅ ታደርጋላችሁ። ጥበበኛ ሰዎች ግን የግል ክፍል ከነሱ በበለጠ እውቀት፣ ጥበብ፣ ገንዘብ በተሞላበት ክፍል ውስጥ ነው። ለምን? አዲስ ነገር እንዲማሩ ስለሚረዳቸው። የኔ ጥያቄ እግዚአብሔር አምላክ ዓላማ ኖሯቸው እይታቸውን አስተካክለው ቦታቸውን ለሚለውጡ ሰዎች ሁል ጊዜ ይሸልማቸዋል። ይህን ነገር ልንገራችሁ። ለምን ሰዎች ብዙ ገንዘብ የሚያገኙት? ለምን ብዙ ሰዎች ስኬታማ ያልሆኑት? የመጀመሪያው ስንፍና ነው። ሰዎች ሰነፍ ናቸው። ካልጋቸው ጠዋት መነሳት አይፈልጉም። መጽሐፍ አንስተው ማንበብ እጅግ በጣም ያስጨንቃቸዋል። ቲክቶክ ላይ ስክሮል እያደረጉ ዕድሜያቸውን ይጨርሳሉ። ከክለብ ክለብ እየዞሩ በመዝናናት ይባክናሉ። ብዙዎች ሰነፍ ናቸው። ስንፍና ግን ብቸኛው ምክንያት አይደለም። ምክንያቱም እየጣሩ እየለፉ እየደከሙ ስኬታማና ፋይናንሻሊ ፍሪ ያልሆኑ ብዙ ሰዎች አሉ። ለምሳሌ እዚህ አካባቢ አንድ ትልቅ አፓርትመንት ይገነባል። እጅግ በጣም ወጣት ጠንክረው የሚሰሩ ኢትዮጵያውያን አሉ። ብረት የሚያጣምሙ፣ ብሎኬት ላይ ሲሚንቶ የሚለስኑ አናጤዎች አሉ። ሌሊት ተነስተው ቤት የሚጠርጉ ሰዎች አሉ። ሌሊት ተነስተው መንገድ የሚጠርጉ ሰዎች አሉ። ይጥራሉ፣ ጠንካራ ናቸው፣ ለፊ ናቸው። ፋይናንስ ግን ወደ እነሱ አልመጣም። ገንዘብ ወደ እነሱ አልመጣም። ለምን ካላችሁ ሁለተኛው ምክንያት ነው። ጥበብ ማጣት፣ አለማወቅ፣ አለመረዳት፣ ራስን አለማወቅ፣ የገንዘብ አሰራርን አለማወቅ፣ የቢዝነስ አሰራርን አለመረዳት ብዙዎች ድሃ እንዲሆኑ አድርጓቸዋል። በጉልበት የምታገኙት ገንዘብና በእውቀት የምታገኙት ገንዘብ እጅግ በጣም ይለያል። ይሄ ቤት ሲገነባ ብዙ ጉልበት ያወጡ ሰዎች ብዙ ገንዘብ አልያዙም። አርክቴክቱ ትንሽ ነገር ጫር አድርጎ በርካታ ገንዘብ ሊያገኝ ይችላል። እናንተ አዋቂ ናችሁ ወይ? ዛሬ እውቀት ነፃ ነው። ብር አትከፍሉም። ይህን ቪዲዮ ስትመለከቱ ጊዜያችሁን ግን ከፍላችኋል። ጥርሳችሁን ነክሳችሁ እስከዚህ ግን መጥታችኋል። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እንደዚህ አይነት ጠቃሚ ቪዲዮዎችን ሁሉ ጊዜ ወደ እናንተ እንወስዳለን። አያችሁ፣ ብዙ ሰዎች መዝናኛ ላይ ያተኩራሉ። ስኬታማ ሰዎች፣ እንደ አንበሳ የሚያድኑ ሰዎች ግን የሚያተኩሩት ትምህርት ላይ ነው። የተወደዳችሁ፣ ስለ ገንዘብ ካጠናችሁ፣ ስለ ሰዎች አሰራር ካጠናችሁ፣ ራሳችሁ ጊዜያችሁን ወስዳችሁ የምትጥሩ ከሆነ እግዚአብሔር ይሰጣል። ለሚለፉ ሰዎች መንገድ አለው። ጓደኛቸውን ለሚመርጡ ሰዎች መንገድ አለው። ጊዜያቸውን፣
ትኩረታቸውን አንድ ነገር ላይ ወስነው ለምሳሌ እንበልና ኮፊ ሾፕ ለመክፈት ፈልገው ኮፊ ሾፕ የሚቀጠሩ ሰዎች ባሪስታ ሆነው አስተናጋጅ ሆነው ማኔጀር ሆነው እያንዳንዱን የኮፊ ሾፕ ጥበብ የሚማሩ ሰዎች ቡና እንዴት እንደሚሸጥ ቡና እንዴት እንደሚስተናገድ እንዴት እንደሚፈጭ እንዴት እንደሚቆላ አንድ ባንድ ያወቁ ሰዎችና ያላቸውን ገንዘብና ትኩረት እዛ ላይ ኢንቨስት ያደረጉ ሰዎች ስለ እውነት ነው ምላችሁ እግዚአብሔር ይሰጣቸዋል። እግዚአብሔር ደግ ነው። የልፋታቸውን የሩጫቸውን ያባዛላቸዋል። ዋናው ነገር ደግሞ ያ እንደሆነ እንዳትረሱ። ገንዘቡ አይደለም፣ ስኬቱ አይደለም። ዋናው ነገር ከአምላክ ጋር ተገናኝቶ ስኬታማ ሆኖ መኖሩ ነው። ለምን ካላችሁኝ ከአምላኩ ጋር የሆነ ሰው ከዓለም ጥበብ ጋር አለ፣ ከሰላም ጋር አለ። ስላደመጣችሁኝ ከልብ አድርጌ አመሰግናለሁ። እንደዚህ አይነት ጠቃሚ ቪዲዮዎችን ከፈለጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ኮሜንታችሁን ጻፉ፣ አነበዋለሁ፣ እመልሳለሁ። አመሰግናለሁ።